ከሁሉም በፊት ከሁሉም በላይ ለእግዚአብሔር ምስጋና ይሁን። እንደ ሚዲያም ደግሞ ንቁ ፖድካስት ምስጋናችን ከልብ ነው። ሀገራችን ውስጥ ሰላም እንዲመጣልን ከሆነ ቦታ ሰላም መፈለግ የለብንም። እጃችን ላይ ነው ሰላም ያለ። በእያንዳንዱ ነገር ከጎናችን የሆናችሁ ሰዎች ከልብ እናመሰግናለን። በእኔና በሰላም በትንሽ ነገር እንደዚህ የብዙ ሰዎች ማይንድ ሴት መቀየር ከተቻለ ትልቅ ነገር ደግሞ መስራት የሚችሉት ስላሉ እነሱ ደግሞ ትልቅ ነገር ለሀገራችን ቢሰሩ በዛ ልክ መባዛት ነው ፍቅሩ። የሀገራችን ሰው ከወደዱ ወደዱ ነው። ትክክለኛ ሰው ሆኔ ነው እስከተገኘን ድረስ ይቅር ማለት ለፈጣሪ ነው፣ ለህሊና ምሕረት እንደ ይቅርታ ሰላም የሚሰጥ ነገር የለም። እንግዲህ እግዚአብሔር ከረዳ በትንሹ እኛ እጅ መስጠት፣ ወደ ኋላ መንሸራተት፣ ወደ ኋላ ማየት፣ ተስፋ የምንቆርጥ ሰዎች አይደለም። ለምን ከእናንተ ተምረናል። ትንሽም ቢሆን በአንድ ደቂቃ ውስጥ የምትሰጡን ምክር ለኛ ለዓላማችን ግብ እንድንመታ ይረዳናል። ክብር ለሚገባ ክብር መስጠት፣ ምስጋና ለሚገባ ምስጋና መስጠት በህይወት እያለን ባላችንም ነው እንደውም ደግሞ መሆንም ያለበት ነገር ነው። ምድር ላይ እስካለኑ ድረስ እስከኖርን ድረስ ብዙ ነገር ሊደረግልን ይችላል። ያ ነገር ደግሞ በእግዚአብሔርም ሊሆን ይችላል፣ እንደውም ደግሞ በሰው ልጅም ሊሆን ይችላል። ምስጋናም ሲገባቸው ክብር ሲገባቸው ክብር ስንሰጥ ደስ ይላል። በሰው ዘንድም በእግዚአብሔር ዘንድም እየኖር ያለኑ ለብዙ ሰዎች ምንም እንኳን ክብር ሳንሰጣቸው ስንቀር ያ ሰው ውሎ አድሮ እንግዲህ መሞት የማይቀር ዕዳ ስለሆነ ምስጋና ሳንሰጥ ቴንኩ ሳንል ያ ሰው እንግዲህ የሚገባ ምስጋና ሳንሰጥ ሊያልፍ ይችላል ማለት ነው። ስንኖር በየቀኑ ቴንኪዩ የሚባል ቃል ስለለመደ ትንሽ ሊሆን ይችላል። ምኒንጉ ያን ላይታይ ይችላል። ግን ቴንኪዩ አመሰግናለሁ የሚባል ቃል በጣም ትልቅ ትርጉም አለ። እንግዲህ ተመልካቾቻችን የእግዚአብሔር ሰላምታ አልረሳንም። ሰላም ባላችሁበት ለሁላችሁም ይሁን። እኛ ደህና ነን። ዛሬ እዚህ የተገኘነው በምክንያት ነው። ብዙ ነገር በህይወታችን ተደርጎልናል። ይሄ የተደረገልን እግዚአብሔር ቀጥሎ ደግሞ በሰው ልጅ የተደረገልን ነገር ነው። ስለዚህ እኛስ ታዲያ እንዴት ቴንኪው እናመሰግናለን ሳንል እንቀራለን? መቅራትን አንችልም። በዛ ምክንያት አድርገን እዚህ መመስገን ለሚገባቸው እንደውም ደግሞ ክብር ለሚገባቸው እኔና ሰላም ክብር ልንሰጣቸው እንግዲህ ከሚገባን በላይ ላከበሩን፣ ፍቅር ለሰጡ፣ እንደውም ደግሞ ፍቅር እስከ ዳር ላሳይ እግዚአብሔር ቀጥለው እናመሰግናለን ልንላቸው ነው። ሰላም ደግሞ እንደ መክፈቻ የምትለኝ ነገር ካለ ለሷም ደግሞ ቻንስ ሰጠኑ ወደ ፕሮግራማችን እናልፋለን። ሰላም እንደምን አላችሁ? በያላችሁበት ከሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ይብዛ። ሰላም ጠይቃለሁኝ። ሲሳይ እንደገለጸው የሰው ልጅ ጊዜውን ሁሉ መስዋዕት አድርጎ ጊዜ ወርቅ ነው ይባላል። ሰው አንድም ደቂቃ ቢሆን ጊዜ ሰጥቶ ደውሎ ማውራት፣ ሌላው ይቅር ደውሎ እንኳን ማውራት ማለት ቀላል አይደለምና እንደዚህ አይነት ነገር ቴንኪው ማለት ይገባቸዋል። እንደዚህ ጊዜ ሰጠው ጉልበታቸውን ሁሉን ነገር መስዋዕት አድርገው ለኛ እንደዚህ አይነት ፊድባክ የሰጡ ሰዎች ቴንኪው መባል አለባቸው ብለን ነው ይሄን ቪዲዮ ያዘጋጀነው። የሰው ልጅ ምድር ላይ ትንሽም ነገር ቢሆን አስበው ነው ያ ሰው በቃ ግዴታ ትልቅ መሆን የለበትም። የሆነ ነገርም ጊፍት ማድረግ የለበትም። ማሰብ በራሱ ያ ሰው እኮ በቃ ጥሩ ነው የሚል ወርድ ራሱ መናገር ማለት አንድ ደቂቃ ቢሆን ያ ሰው ላንተ ሲያስብ ጊዜ ወስዶበታል። በዛ ልክ ሰው መመስገን መቻል አለበት፣ ግዴታ ነው። እንደ ባህልም ብናደርገው አስፈላጊ ነው ብዬ አስባለሁና እንዲሁም ደግሞ ለኛ የማይገባን እኛው ቀን አይደለም አዋቂ ሆነን አይደለም ምንም የምናውቅ ሰዎች አይደለንም። ግን ከሚገባው በላይ ከሚገባን በላይ ብዙ ክብር ተሰጥቶናል ለኛ እና በዚህ ልክ ዛሬ እናንተን ደግሞ ማመስገን እንዳለብን አስበን ይሄን ፕሮግራም ያዘጋጀነው። ከፕሮግራማችን መጨረሻ አብራችሁን ቆዩ ስንል በአክብሮት እንጋብዛለን። አንዳንዴ እኛ ሩቅ አድርገን እውቀት ያሉት ሁሉም ነገር ያሉት ሰዎች በሁሉ ነገር ስኬት ላይ የደረሱት ሰዎች እያሉ ተራ የሆኑት ሰዎች ቻንስ ያገኛሉ። ተራ የሚባል ሰው የለም እናውቃለን። ግን በስኬት ደረጃ ሁሉም ሰው ሲፈጠር የሆነ ነገር አሳክቶ እንደኖረ እንዲሞት ሳይሆን የሆነ ነገር አሳክቶ እንዲያልፍ ነው። ከነሱ ብዙ ነገር ሲጠበቅ ሰፈር ውስጥ ያሉት ሰዎች ደግሞ በማይታሰብ መንገድ ብቅ ሊሉ ይችላሉ። እኛም ያገኘነው ቻንስ እንደዛ ነው ብለን እናስባለን። ከሁሉም በላይ መመስገን ያለበት ሁልጊዜ እግዚአብሔር ነው። እግዚአብሔር
ስፈቅድ የእሱ ፍቃድ ሲሆን ነው ሁሉም ነገር ሊሆን የሚችል። እኛም ደግሞ በእግዚአብሔር ስለምናምን በሰው ልጅ ሁሉ ነገር እንዲደረግ ፍቃዱን ቃኑን ባርኮ የሚሰጥ እግዚአብሔር ስለሆነ ከሁሉም በፊት ከሁሉም በላይ ለእግዚአብሔር ምስጋና ይሁን። እግዚአብሔር ለሰው ሁሉ የማይደረግ ነገር በሱ ይደረጋል። እግዚአብሔር ቸር ነው። ለሰው ልጅ ሁሉ ነገር ፈቅደዋል። በትክክለኛ መንገድ እስከተጠቀምን እስከርን ድረስ ላደረገልን ነገር ሁሉ ክብር ምስጋና ይግባው። የዛሬ ምስጋናችን ፕሮግራም ላይ ፍጹም ፍስሐና የስራ ባልደረቦች ሁሉም እናመሰግናለን። እንደ ሚዲያም ደግሞ ንቁ ፖድካስት እናመሰግናለን። ምስጋናችን ከልብ ነው። ያለንበት ጊዜ የሚዲያ ወይም ደግሞ የፕላትፎርም ጊዜ ስለሆነ ይሄ ሚዲያ ሳናገኝ ትናንትኔና ሰላም ያሰምኑ ያለምን ነገር አይሳካልንም ነበር። እነሱ ናቸው እኛ ያለኑ ታሪክ ለህዝቦቻችን እንድናካፍል ያውም ደግሞ በዚህ ትክክለኛ በሆነ ጊዜ እኛ ባለኑ በትንሹ ቀን ከህዝቦቻችን ጋር እንድንተዋወቅ የሚማር ነገርም ካለ እንድናስተምር በእነሱ ምክንያት ስለሆነ በድጋሚ እናመሰግናለን። ተመልካቾቻችን ትንሽ ካሜራችን እኔና ሰላም እንደዚህ በአንድ ካሜራ እየሰራን ስለሆነ እኛን ሊወስድ አይችልም እንጂ ቆመኑ ነበር እናንተ ማመስገን የምንፈልገው። ካሜራ አስቀምጤኑ በራሳችን ሪካርድ እያደረግን ስለሆነ ነው እንጂ እንደዚህ ተቀምጠን ልናወራቸው እናመሰግናለን ልንላቸው አልፈለግንም። ስለዚህ ይቅርታ ነው የምታደርጉልን። እውነት ነው። ልክ እንደገለጽከው በቅድሚያ ከምንምና ከማንም በፊት ጥሎ የማይጥለውን ረስቶ የማይረሳውን አምላክ ማመስገን ወዳለሁ። ለምን ይህንን ችግሩንም ፈተናውንም ስቃዩንም ያን ሁሉ አልፈንም እዚህ እንድንደርስ ያን ሁሉ ይቅር ይችን ትንፋሽ እንድንተነፍስ የሱ ፍቃድ ካልሆነ ስለማይቻል፣ ስለዚህ ቅድሚያ ፈጣሪን ማመስገን እንፈልጋለን፣ እናመሰግናለን። ከዛ በመቀጠል ደግሞ ፍጹም ፍስሐና እንዲሁም የስራ ባልደረቦችን ከልብ እናመሰግናለን። ልክ እንዳልከውም እንደ ሚዲያም ደግሞ ንቁ ፖድካስት ምስጋናችን ከልብ ነው። በመቀጠል ደግሞ በሐሳብም በገንዘብም በእያንዳንዱ ነገር ከጎናችን የሆናችሁ ሰዎች ከልብ እናመሰግናለን። የማይገባን ፍቅር ነው ለኛ የሰጣችሁ። እኛ እንደማንኛውም ሰው ይሄ ሁሉ ክብር የሚገባን ሰው አይደለም፣ አዋቂም አይደለም ብል አልተሳሳትኩም። ግን እግዚአብሔር አንድን ነገር ሲያደርግ በምክንያት ነው። ብዙ ነገር አይተናል። ተደውሎ ይቅርታም የማድረግ ነገር፣ ሀገርንም በሀገር ተስፋ ያጣ ሰው ተስፋ እንዲኖረው፣ ይህ ሁሉ በእኛ በትናንሽ ሰዎች በእኛ ሁሉ ነገር መደረግ ማለት እኔ አላቅምና እነዚህን ሰዎችም ጊዜ ሰጠው ያን ቪዲዮ ተመልክተው እንዲሁም ደውለው ከጎናችሁ ነን፣ ይሄ ቢሆን መልካም ነው፣ ይሄ እንደዚህ ቢሆን መልካም ነው፣ ይሄ እንደዚህ እናደርጋለን ያሉ ሰዎች ምስጋናችን ከልብ ነው። እኛ ቃል የለንም መግለጽ አንችልምና ውለታ ከፋይም እግዚአብሔር ነው። እንግዲህ እግዚአብሔር ውለታችሁን ይክፈላችሁ። እኛ የምንመኝላችሁ ትልቁ ነገር ጤና ነው። ፈጣሪ በያላችሁበት ሰላምና ጤና ይስጣችሁ፣ ሰላማችሁን ያብዛው። ምናልባትም ደግሞ ልክ ሲሳይ እንዳልከው ብዙ ታላላቅ ሰዎች አሉ። በእርግጥ ታናናሾችን እንትና የማለት ነገር አይገባቸውም እያልኩኝ አይደለም፣ ግን ደግሞ እኛም ማንጠብቀው የኛ ነገር ይወዱታል በጣም ትልቅ ሰዎችም ስላሉ እንዲሁ ተቀምጠን የምናመሰግናቸው የምናካሄደው ምስጋና አልነበረ። ነገር ግን ልክ እንደገለጽከው በራሳችን ነው ካሜራውን አስተካክለን ተቀምጠን እየሰራን ያለ ነው። ካሜራውን ማለት ስለሆነ ሙሉ ለሙሉ መውሰድ ስለማይችል እንጂ በዚህ መልኩ አይደለም ፕሮግራሙ የሚዘጋጅ የነበረው። ነገር ግን እንደማትቀየሙ ተስፋ አለን። አንድ ቀን ደግሞ ቆመን እናመሰግናቸዋለን ብለን ተስፋ እናደርጋለን እና ፈጣሪ በአንድም በሌላም ውለታችሁን ካላችሁ እግዚአብሔር አምላክ እኛም ረድቶን አንድ ቀን ደግሞ የምንሻትን ህይወት እየጀመርን ነው። ስቴፕ ባይ ስቴፕ ነው የሚሆነው። አንዴ ሁሉም ነገር አይሞላም። አንድ ቀን ተስተካክሎልን ደግሞ የምንሻትን ህይወት ኖረን ያንን ነገር ካደረግን ለእናንተ እንደ ውለታ መመለስ ነው ብዬ ተስፋ አደርጋለሁ። ተገቢ ነው ለእናንተ ምላሽ ይሆናል ብዬ አይደለም፣ ግን ደግሞ እንደው ይሆናል ብዬ ገምታለሁ። እናንተ ባደረጋችሁት ልክ አንድ ሰው ጾሙን የሚያደርሰው አንድ ዳቦ እንኳን ገዝቶ መስጠት ትልቅ ነገር ነው። ከእናንተ የተማርነው ነው ይሄ። እኛ አስበነው ሳይሆን ከእናንተ ብዙ ነገር ተምረን ብዙ ነገር። እውነት ነው። እኛ ጎን ስትቆሙ ነበራችሁት ሰዎች፣ የሀገራችን ልጆች
የሀገራችን ቤተሰቦች የሆናችሁ በዘር፣ በቀለም፣ በብሔር፣ በእምነት ሳንለይ ኢትዮጵያ ምን እንደሆነች ለኢትዮጵያ ያለነው ፍቅር እንደዛ ነው የገለጻችሁልን። በአንድነት ነው የገለጻችሁ። ይሄ እንግዲህ ኢትዮጵያ ማለት የብሔር ብሔረሰቦች ሀገር ናት። እኛ ደግሞ ልክ ባህላችሁን ቁጥር እናንተ ያላችሁን ነገር መቀበል ስላለብን ህልማችንም ስለሆነ እንደ ኢትዮጵያ ታይተናል። እንደ ኢትዮጵያዊነት እኔና ሰላም ፍቅር ምንም አልገለጽንም ማለት እንችላለን። ያው በግል ስለምናወራ ሆኖ ነው እንጂ እንደዚህ ላይቭ ገብተን እንደዚህ ሪካርድ ለማድረግ እንሞክራለን ወደፊት። እናንተ ከማንም በላይ ለኢትዮጵያ ፍቅር ያላችሁ ህዝቦች ናቸው። ለቻንስ ሆኖ ያሰብንም እግዚአብሔር ፈቅዶ ጊዜ ደርሶ በእኔና በሰላም ኢትዮጵያ እንደዚህ ታየች እንጂ ከኛ በላይ እጥፍ ለሀገራችን ዋጋ የከፈላችሁ ሰዎች ናቸውና ይሄ እንዳለ ሆኖ ሀገር ውስጥም ሀገር ውጭም ያላችሁት የኢትዮጵያ ዜጎች ሁላችሁ በእንጀራ ምክንያት ወጣችሁ እንኳን ከኢትዮጵያ ርቃችሁ እየኖራችሁ ያላችሁ ሰዎች ሁላችሁ እንደውም ወንድሞቻችን የኤርትራ ዜጎች ሁላችሁም ከልብ እናመሰግናለን። ስለ አገዛችሁን በሀሳብም በገንዘብም ጊዜያችሁን ለኛ አካፍላችሁ ቢዚ የሆናችሁ እንኳን ቪዲዮዎችን አይታችሁ በእኛ ስለ ተደሰታችሁ ብቻ በጣም እናመሰግናለን። የኢትዮጵያ ህዝብም ሆነ የኤርትራ ህዝቦች እንዳያየኑ ፍቅር የሚፈልግ ህዝብ ነው። ይታወቃል። ባክግራውንዳችን አንድ ስለሆነ ማንም ጥላቻ የሚፈልግ ሰው የለም። ምንጫችን አንድ ነው። በአንድ አይነት ነው የኢትዮጵያ ልጆች ሆነን ያደግን ስንኖርም ባህላችን ሁሉ ነገራችን ይመሳሰላል። ስለዚህ መገመት አያቅትንም። ለዚህ ለሀገራችን ህዝቦች እኛ የተረዳነው እንኳን ትንሽ ነገር ሰርተንላቸው እንደዚህ ካወደዱን ትልቅ ነገር ብንሰራላቸው ደግሞ እንዴት ነበር የሚወዱን ብለን ብናስብ በጣም ከባድ ነው። በእኔና በሰላም በትንሽ ነገር እንደዚህ የብዙ ሰዎች ማይንድ ሴት መቀየር ከተቻለ ትልቅ ነገር ደግሞ መስራት የሚችሉት ስላሉ እነሱ ደግሞ ትልቅ ነገር ለሀገራችን ቢሰሩ በዛ ልክ መባዛት ነው ፍቅሩ። የሀገራችን ህዝብ ሰው ከወደዱ ወደዱ ነው። ትክክለኛ ሰው ሆነን እስከተገኘን ድረስ ትክክለኛ ሀሳብ እስካለን ድረስ ያ ሀሳብ ጎልቶ እንዲታይ እንዲሳካ እርስ በራሳችን አንድ ሆነን ለማሳየት ምኞታችንም ነው። እኔና ሰላም እንደዚህ በሚዲያ ትናንት 2011 ስናስብ የነበረው ነገር በግል ህይወት ታሪካችን ነው ማስተላለፍ የፈለግነው። ህዝቡ ግን የእናንተ ህይወት የእናንተ ታሪክ ለብዙ ትምህርት መሆን ይችላል። ወድናል፣ ተቀብለናል፣ ልጆቻችን ናችሁ። ለትንሽ ነገር ነው ይሄ ክብር ሁሉ የሰጠ እኛ ማለት የምንችል እናመሰግናቸዋለን ብቻ ስለሆነ ልክ ደግሞ ሰላም እንዳለችው እኛ ሰው ሆነን ተገኝተን እናንተ ያሰባችሁት ለኛ ያሰባችሁት ነገር አሳክተን መገኘት ብቻ ለእናንተ ምላሻችሁ ነው ብለን እናስባለን። ለምን ያሰብነው ነገር እንድናሳካ ነው እናንተ ይፈልጋል። እናንተም ከጎናችን እስካላችሁ ድረስ እግዚአብሔርን ደግሞ ስለሚረዳ ሁሉም ነገር የማይሳካ ነገር ፍቅር ነው የፈለጋችሁ፣ አንድነት ነው የፈለጋችሁ፣ ሰላም ነው የፈለጋችሁ። ይሄ ደግሞ በእግዚአብሔር የሚወደድ ነገር ስለሆነ ሳይሳካ የሚቀርበት ምክንያት አይኖርም። ስለዚህ ህፃናቶች፣ ወጣቶች፣ አባቶች፣ እናቶች፣ አዛውንቶች ሁላችሁ በየእድሜ ደረጃችሁ ምስጋናችን ከልብ ነው። ከልብ እናመሰግናቸዋለን። ብዙ እንግዲህ መውራት ላይ ብዙም ስላለን ውስጣችን ያለ ነገር ላይ አውጥተን እናመሰግናቸዋለን ሳንላቸው ልንቀር እንችላለን። ደግሞ በጣም ስለምትረዱን ታውቃላችሁ፣ ምን ማለት እንደፈለግ እናንተ ታውቃላችሁ። ስለዚህ አብረን ሆነን ለተወሰነ ሳምንቶች ኢትዮጵያ ማን እንደሆነች፣ ፍቅር እንደሆነች፣ አንድነት እንደሚያስፈልጋት፣ ሰላም እንደሚያስፈልጋት ስላሳየን በሚዲያ እንደዚህ ደግሞ እንድንታወቅ በኢትዮጵያዊነታችን ያሰብነው ነገር ተቀባይነት እንዲኖር ስላደረጋችሁ በድጋሜ እናመሰግናለን። ይሄ እንግዲህ በዚህ ብቻ የሚቆም ነገር አይደለም። ሁሌም ቢሆን የጀመርነው ነገር እንዲሳካ እናንተም ከጎናችን ስለሆናችሁ ይገርማችኋል። ስደውልልን ብዙ ነገር ተብለናል። በእኔና በሰላም በኢትዮጵያዊነታችን ግጥም የጻፉልን አሉ።
አስቡት። እንደ ሀገር ስላዩ ነው ለኛ ግጥም የተጻፈልን። እሱ ብቻ አይደለም፣ ሙቪ ድራማ በእኛ ብሰራ ይሄ ቆሻሻ የሆነ ዘረኝነት፣ ርካሽ የሆነ ነገር እንዲጠፋ የማያስፈልግን ነገር ስለሆነ ብዙ ሰው የተጎዳበትን እንጂ የተጠቀመበት ሰው ስለሌለ እንደ መጽሐፍ ደግሞ ብጻፍ ብዙ ሰው ማስተማር ስለሚችል ተብሎ ስለታሰበ በአይዲያ ከኛ ጎን ስለቆማችሁ በአይዲያ ነው ሁሉም ነገር አይዲያ ነው መጀመሪያ ማለት ነው። ምን መሰላችሁ? የሰው ልጅ ይወርቃል፣ ይነሳል፣ እንደወደቁትም መቅራትም አለ። ደግሞ ከዛ ደግሞ እንደምንም ብሎ መነሳትም አለ። ሁለት ቻንስ ነው ያለ። እኔ አስታውሳለሁ የሆነ ነገር አንብቤ ጃክማ የቻይና ባለሀብት ስንት ጊዜ ወድቆ ስንት ጊዜ ተነስቷል። ስለዚህ እኛም ደግሞ በማይንድ ሴት ጠንካራ እንድንሆን በእናንተ አይዲያ ጠንክረናል። እንግዲህ እግዚአብሔር ከረዳ በትንሹ እኛ እጅ መስጠት፣ ወደኋላ መንሸራተት፣ ወደኋላ ማየት፣ ተስፋ የምንቆርጥ ሰዎች አይደለም። ለምን? ከእናንተ ተምረናል። ምን መሆን እንዳለበት ስለነገራችሁ ወደፊት ነው እንጂ ወደኋላ መሄድ እንደሌለብኝ ስለነገራችሁ ስላስተማራችሁ ማለት ነው። ሲደወልልን የስንት ሰው እንባ በእኛ ታሪክ እንዳለቀሱ እንዳነቡ በእኛ ታሪክ ብዙ ሰዎች አንብተዋል። እነሱም እንደዚህ ያለቀሱት ኢትዮጵያን ስለወደዱ ብቻ ነው። በእኛ ኢትዮጵያን ስላዩ ነው። ኢንተርቪው የተደረግንበት ሚዲያ ላይ ኮመንት ገብታችሁ ማየት ትችላላችሁ። ምን ያክል ለኢትዮጵያዊነት ለአንድነት ጉጉት እንዳሉ ምኞት እንዳሉ። እኛ እውነት ለመውራት ታፔላ ተለጥፎ ምሳሌ መሆን ነበር ፍላጎታችን። ከዛ በላይ ግን ሆኖ ያለ ነገር የሰው ልብ ውስጥ ነው እኛ ታፔላ መለጠፍ የቻልን። ስለዚህ ከወረቀት አይደለም ከዛ በላይ ሆናል ማለት። ከተደወለልኝ ነገር አንዱ ብንነግራቸው ብዬ አሰብኩ። አንድ አባት ነበሩ ከኢትዮጵያ ከወጡ ቆዩ። አንድ 30-40 ሊሆን ይችላል። ግን በአንዳንድ ነገር ነበር ከሀገር የወጡትና በጣም ነበር የተጎዱት። ያኔ በፖለቲካ ምክንያት ትንሽ ሀገር ውስጥ በነበረ ሰዓት ያኔ በወጣትነታቸው ሲሰቃዩ ነበር የቆዩ። መጨረሻ ላይ ምንም መፍትሄ ሲያጡ በእግር ከሀገር በአቋራጭ ለመውጣት ወሰኑ። 17 ሆነው ከሀገር ወጡ። 17 ሰዎች ሆነው ጉዞአቸውን ሲጀምሩ የሀገራችን ጎረቤት በአቋራጭ መድረስ የቻሉት 12 ሰዎች ናቸው። 5ቱ መንገድ ላይ ሞቱና አሸዋ ውስጥ ቀበርናቸዋል። አሸዋ ውስጥ መንገድ ጉዞ ላይ ያሉ እግዚአብሔር ፈቅዶ ይሄው እኔ እስከዛሬ አለው። ከሀገር ካወጣው በኋላ አባቴ በዛ ምክንያት ገደሉ፣ ወንድሜም ተገደለ ያሉ፣ እንደውም ደግሞ አጎቴም ተገደለ ያሉ። ስለዚህ እኔ ኢትዮጵያ ለመጥላት ብዙ ምክንያት ስላለኝ ኢትዮጵያ የምትባል ሀገር አላቃትም ብዬ ወሰንኩ አለ። እውነትም ምክንያት አሉ እኮ። እንደ ቤተሰብ ደግሞ ይሄ ሁሉ ሰው ማጣት ማለት በግላዊም ደግሞ ያሳለፉት የነገሩን በጣም ከባድ ነበር። በጣም ከባድ። ያ ሁሉ አለፈ። እናታቸው ሲሞቱ መምጣት አልቻሉም እዚህ ሀገር። ለኢትዮጵያ ትልቅ ቦታና ፍቅር አላቸው። ግን ይሄ ሁሉ ነገር ስለደረሰባቸው ብቻ የኢትዮጵያ ስም መጥራትም ክብርና ፍቅር መስጠት አልፈለጉም። በጣም ከባድ ስለሆነ ማለት ነው። እና እኛም ቪዲዮ ካዩ በኋላ ምን አሉ? በእናንተ ምክንያት ከኢትዮጵያ ጋር ታርቃለሁ፣ ከቅርብ እያለሁ ስንጎዳ አብረን ተጎድተናል፣ ስነጣም አብረን ያጣኑ ብዙ ነገር ስላለ ይሄ ነገር እኔ ላይ ብቻ አይደለም የደረሰ ስላለፍም ለእግዚአብሔርም ብዬ እኔ ኢትዮጵያ ጋር ታርቃለሁ ነበር ያለ። አስቡት። እኔና ሰላም ባደረግነው ባያሳየን ነገር ይሄ ስንት ዓመት ነው? አስቡት። አንድ 40 ዓመት እኮ ነው። ከዛ በኋላ እኮ በጣም እየለቀሱ ማለት በጣም መውራት እንኳን አልቻለም። ከነሱ ያገኘነው ምክር እና ታዲያ እኛ ከነኚህ አባት እንደዚህ አይነት ትምህርት ተምረን እንደዚህ አይነት ፍቅር አግኝተን የማንማርበት ምክንያት አይኖርም። አስቡት። እሳቸው የተጎዱት ናቸው። እኛ ቢያንስ የተጎዳን ሰዎች አይደለንም። መሆን ያለበት ብቻ ነው ያሳየን። ማውራትና መሆን ደግሞ ይለያያል። እሳቸው ሆኖ እኮ ነው ይቅርታ ያሉት። ትልቅ ቁስል እኮ ነው መዳን ችያለሁ ያሉት። ስለዚህ ከዚህ መማር ያለብን ብዙ ነገር ስላለ እነሱ እንዳሉት ለኢትዮጵያ ያሉት ፍቅር በእነሱ ቦታውን መግለጽ ስላቃትን ብዙ ነገር ነው የተባለ። አንድነት ምርጫ አይደለም። መሆን ያለበት አንድ ነገር ቢሆን አንድነት ነው። እንደ ሀገር መጓዝ ነው። እንደ ሀገር መኖር ነው። እኛ ቻንስ አግኝተን ነው ስላወራን አይደለም፣ መሆን ስላለበት ብቻ ሌላ ምርጫ ስለሌለ ነው። ይሄ ሁሉ ከእናንተ ነው የተባለው።
ሲሳይ እንደገለጸው እኚህ አባት በጣም ብዙ ባሉ ግን እንደው በቃ ቢሰማ ያስተምራል ከማለት አንፃር ነውና ይቅር ማለት ለፈጣሪ ነው፣ ለህሊና እረፍት። እንደ ይቅርታ ሰላም የሚሰጥ ነገር የለም ማለት ስለ አንድ ነገር ሁሌ እያሰቡ አይምሮ እንትን ከማለት ይቅርታ በጣም እኔ ከሚያስደስተኝ ነገር ሁሉ ይቅርታ ነውና እንማርበታለን ብዬ አስባለሁ። እግዚአብሔር የሚወደው ነገር ነው። የትኛው እምነት ተከታይ ብንሆን ይቅርታን የማይወድ አምላክ አለ ብዬ አላስብም። ይቅርታን የማይቀበል ፈጣሪ አለ ብዬ አላስብም። የትኛውንም እምነት ተከታይ ብንሆን ምን ሰራችሁ እንጂ ምን ቋንቋ ተናገራችሁ፣ ምን ብሔር ነህ የሚል ጥያቄ ይኖራል ብዬ አላስብም። ማለት ብዙ እውቀቱ የለኝም፣ በእምነቴም ደካማ ነኝ። ግን የትኛውም እምነት ይሁን ፍቅርን የሚያስቀድም ፈጣሪ እንዳለ እርግጠኛ ነኝ። በየትኛውም እምነት ተከታይ ብትሆኑ ብንሆን የሚቀድመው ፍቅር ነው ብዬ አስባለሁ። ፍቅር ነው የሚሰበከው ብዬ አስባለሁ። የሰው ልጅ ባደረገው ልክም ምስጋና መሰጠት አለበት ብዬ አስባለሁ። ያሰብነው ቦታ እስክንደርስ ድረስ በሀሳብም በዚህ ዳይሬክሽን ብትሄዱ እኛ አናውቅም። እግዚአብሔር እንግዲህ ፈቃዱ ሆኖ ነው። ብዙ ሰዎች ተምረውበታል፣ ተምረንበታል፣ ፍቅርን ሀገርን አይተናል በእናንተ ያሉት እግዚአብሔር ፈቅዶት ነው እንጂ እኛ አውቀናል። ይህን ነገር ደግሞ ጀምረን እንዳንተው እንዳልኳችሁ እኛ ብዙ እውቀቱ የለንም። ስለዚህ ዳይሬክሽን መስጠት፣ ምክር፣ የተጀመረው ነገር ጫፍ እንዲወጣ የብዙ ሰዎችን ፍላጎት ነው። ብዙ ሰዎችን ያንገበገበ ነገር ነው እና ግብ እንዲመታ በምክር እንደዚህ ቢሆን፣ በዚህ መልኩ ቢሄድ፣ እንደዚህ ብታደርጉ መልካም ነው የሚል ነገር ብዙም ነገር እየተማረ ስለሆነ ከእናንተ እንደዚህ አይነት ምክር እንድትሰጡን እንፈልጋለን። ከይቅርታ ጋርም እናሳስባለን። ያው ጊዜ መውሰድ ነው፣ ግን ደግሞ ከምንም ነገር በፊት ፍቅር፣ ሰላም ይቀድማልና ይሄን ነገር እንድታደርጉልን አድቫይስ እንፈልጋለን ከእናንተ። ምናልባት ብዙ ስልክ እየተደወለ ነው ምናምን የሚል ነገር ሁለተኛውን ኢንተርቪው ካደረግን በኋላ ያው እኛ እውነታውን ሰው ማወቅ ስላለበት ለምን እውነትና ንጋት ነው ነገሩና የፈለግንም ይሄንን ነው። የብዙ ሰው ጥናት ስለሆነ እውነታውን ደግሞ መደበቅ የለብን። ብዙ ሰው ተደውሏል፣ ብዙ ሰው አበረታቶናል፣ ብዙ ሰው በእኛ ተደስቷል። ህዝቡ እንደዚህ አይነት ነገር እንደናፈቀ የሚታወቀው እኛ ባወራነው ልክ ነው። ስለዚህ እኛ እንደዛ ብለን ያወራነው ቢዚ ሆነናል፣ ብዙ ስልክ ተደውሏል ስላል ለመደወል ወደኋላ እንድትሉ አይደለም፣ እንድታበረታቱን በዚህ ዳይሬክሽን ሂዱ የሚል ሀሳብ እንዳትሰጡን አለመፈለግ አይደለም። ግን ህዝቡ የተጠማውን ነገር ይፋ መውጣት ስላለበት እና አሁንም ትንሽም ቢሆን በአንድ ደቂቃ ውስጥ የምትሰጡን ምክር ለኛ ለዓላማችን ግብ እንድንመታ ይረዳናል። ለምን እናንተ በጣም ደስ የሚል ምክር ታላላቅ ሰዎች ከእናንተ ብዙ ነገር የተማርነው ነገር ስላለ እና እንደዚህ አይነት ነገር ታደርጉልን ደስ ይለናል። የምክር አገልግሎት ብትሰጡን አንድም ደቂቃ ቢሆን ከእናንተ የምናገኘው ነገር ለኛ ጠቃሚና አስተማሪ ነው። ስለዚህ በምትችሉት አቅም እየደወላችሁ ዳይሬክሽን ብትሰጡን አንድ ብቅ ብለን ባንጠፋ ያቀርነውን ነገር ግብ ብንመታ ደስ ይለናል። ቅድሚያ ሲሳይ እንደገለጸው የምናመሰግንበት ቃላት ያጥረናል። አንደበታችንም ብቁ አይደለም። ግን በቃ ትንሽ ህሊናችን እረፍት ያገኛል። በቃ ለምን እኛ ሁሌ እያንዳንዱ ሰው እያወራ ከሚነግረን ነገር የተነሳ እንደዚህ ብንል እንኳን ሰው በሚችለው አቅም ምስጋና ማቅረብ ማለት ትንሽ ለህሊና እረፍት ነው። በቃ የሁሉ ነገር ለኛ የማይገባን ነገር ስለሆነ አሁንም በድጋሚ ከሀገር ውስጥም ከሀገር ውጭም ያላችሁ ህፃናትም፣ ወጣቱም፣ ሽማግሌውም፣ አዛውንቱም፣ ቀሳውስትም፣ ሸክም፣ ፓስተርም ማንኛውም ሰው ስለሆነ ብቻ ሰው የሆናችሁ ሰዎች ሁሉ ታስባችሁ በምክርም በገንዘብም ከጎናችን የነበራችሁ ሰዎች ምስጋናችን ከልብ። ሰላም እንዳለችው እኛ ያሰብነው ነገር ማሳካት ልናሳካ የምንችል ለህዝባችን ግልጽ ስንሆን ነው። እውነታው ደግሞ ማወራት ስላለበት እኛ ደግሞ እውነታ እናወራለን። ህዝቦቻችን ፍቅር አሳዩን፣ ሁሉ ነገር አሳዩን። ከዛ በላይ የሚያስፈልግ ነገር የለም። እናንተ ሄዱ ባህላችሁን ዳይሬክሽን ሁሉ ለመሄድ እኛ ዝግጁ ነን። ሀገራችን ውስጥ ሰላም እንዲመጣልን ከሆነ ቦታ ሰላም መፈለግ የለብን። እጃችን ላይ ነው ሰላም ያለ። በዚህ በትንሽ ሰዎችም ነው ሰላም መምጣት የሚችል እኛ ከተጠቀምንበት ማለት ነው። ሌላ አካል ከሆነ ቦታ መጦ ሰላም እንዲሰጥን መፈለግ ያለብን አይመስልም። ለዛ ነው
ብትደውሉልን ብትበረታቱን። ምንም ቢዚ አይደለንም። ቢዚ ናቸው ብላችሁ እንዳታስቡ። በመጨረሻም እና የተከበራችሁ የሀገራችን ልጆች ቤተሰቦች እኛ ለእናንተ ያለን ክብር እናንተ ለኛ ባላችሁ ቦታና ክብር የበለጠ ቦታ እንዳለን እንድታውቁልን እያልን ለዛሬ የነበረን ፕሮግራም በዚህ እናጠናቀቃለን። ሰላምና ጤና ለሁላችሁ ከነ ቤተሰባችሁ ይሁን። እግዚአብሔር ለሀገራችን ሰላም ይላክልን። ሀገራችን ሰላም ትሁንልን። ፍቅር፣ አንድነት አይጠግም። ከፍቅር ሁሉ ነገር አለ። አንድነት ስጠን ብለን ፕሮግራማችን እንደዚህ እናጠናቀቃለን። እግዚአብሔር ሁላችን ይባርክ። ከልብ እናመሰግናለን። ሰላም ነው። ምንም ነገር አንልም። ምንም የምንገልጽበትም ቃል የለንም። ከመግቢያችን እንዳልነው ውለታ ከፋይ እግዚአብሔር ነው። ነገር ግን ሁሉም ነገር ስቴፕ ባይ ስቴፕ ነው የሚሳካ። ትንሿ መቁደንያ ትሆናለች ብዬ አስባለሁ። ቤታችን እግዚአብሔርም ይረዳናል። ሁላችሁም ሀገር ውስጥም ከሀገር ውጭም ያላችሁ ዜጎች እግዚአብሔር ባላችሁበት እድሜና ጤና ይስጣችሁ። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።